እስቲ ነገር ላካፍላችሁ። ቀናችሁ የተባረከው። ቁንጅና ለትዳር ዋስትና አይሆንም። መታመም ማለት ትሞታለህ ማለት አይደለም። ሀብታም መሆን የጥሩ ዕድል ትርጉም አይደለም። ጥሩ ቤት ውስጥ መኖር የድሎት ምንጭ አይሆንም። ጥሩ መኪና መንዳት ለምትደርስበት ቦታ ዋስትና አይሰጥህም። ለቤተሰብ ዶክተር ብትቀጥር ቋሚ የጤና ዋስትና አይኖርህም። ብዙ መማር ጥበበኛ አደረገህ። ሀብታም ማግባት ለደስተኛ ህይወት ማረጋገጫ አይሆንም። ክርክር ማሸነፍ ትክክል መሆን አይደለም። ምንም ነገር ብትሰራ ጊዜያዊና ውሸት ነው። ያለ አምላክ የሚራመድ ሰው በድን ነው። አንተ በራስህ ላይ ስልጣን የለህም። አንተ ሰውነትን ታያለህ፣ እሱ ደም ስርህን ያያል። ሁሉም ነገር ለእርሱ ይቻላል። በሁሉም ነገር ውስጥ አምላክን ጣልቃ አስገባ። መልካም ቀን።